بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه وعلى ما بعد. السلام عليكم ورحمة الله وبركاته. سلام بين استلين عندما نلاقيشوهال عندما سنبتاچوهال الله سبحانه وتعالى ሁሌም በኸይር ላይ የምንገናኝ ያድርገን። በዚህ ቪዲዮ አጭር ቪዲዮ ከነብይ ሰለላሁ ዐለይሂ ወሰለም የተላለፈ ሐዲስ አንድ ሰው ቢያስነጥሰው እንደገና ቢደግም ምን ማለት አለብን እሱስ ምን ማለት አለበት የሚለው ወይ ደግሞ ማወቅ ያለብን እዚህ ጋር ማወቅ አለብን ማለት ነው። ወይ 3 ወይ 4 ጊዜ ከሆነ ከነብይ ሰለላሁ ዐለይሂ ወሰለም በተላለፈ ሐዲስ ኢማሙ ትርሚዚ በዘገቡት ሐዲስ አጣሰ ረጁሉን እንደ ረሱልላህ ሰለላሁ ዐለይሂ ወሰለም ወአና ሻሂድ ምን ይላል فقال رسول الله صلى الله عليه وسلم يرحمك الله ثم عطس الثانية أو الثالثة فقال رسول الله صلى الله عليه وسلم يرحمك الله هذا رجل مزكوم. قال الترمذي حديث حسن صحيح. انتهى من كتاب الأذكار. وسئل الشيخ ابن عثيمين رحمة الله عليه هل يلزم تشميت العاطس على صفة واحدة ولو تكرر العاطس العطاس 3 مرات فأكثر؟ من إلى اللؤزقهن النبي صلى الله عليه وسلم عند سو الساتشوغا أثنتسو እንደገና ደግሞ يرحمكالله አሉት እንደገና አስነጠሰው يرحمكالله አሉት ከዛ በኋላ በሶስተኛው ደግሞ ራዊው ምን ይላል በሶስተኛው በአራተኛው አላቅም አፋከላህ አሉት ይላል። እና ነብይ ሰለላሁ ዐለይሂ ወሰለም ልዩ የሆነ ትምህርት እዚህ ጋር ተማርን ማለት ነው። ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ስለዚህ ጉዳይ ተጠይቀው ሲመልሱ አንድ ሰው 3 ጊዜ ወይ ደግሞ ከዛ በላይ ቢያስነጥሰው ምን ማለት አለብን ብለው ሲጠየቁ فأجاب إذا أطس 3 مرات وأنت تشمته في كل مرة فقل له بعد الثالثة عند ሰው ቢያስነጥሰው يرحمك الله ትለዋለህ አሁንም ቢደግ يرحمك الله ትለዋለህ አሁንም ቢደግ يرحمك الله ከሶስተኛው በኋላ ምን ትለዋለህ عافاك الله إنك رجل مزكوم الله سبحانه وتعالى ያሽርህ ይሻለህ አንተ ጉንፋን ይዞሃል ትለዋለህ። ሱብሃንአላህ ተመልከቱ። ነብይ ሰለላሁ ዐለይሂ ወሰለም እንደዚህ ልዩ የሆነ ትምህርት ያስተምሩናል። ዑለማዎቻችንም ልዩ ፈትዋ ይሰጡናል እንደነ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ እና ሰለፎቻችን በአጠቃላይ። ስለዚህ ውድ ወንድሞቼ አንድ ሰው ቢያስነጥሰው يرحمكالله ትለዋለህ ቢደግም እንደገና يرحمكالله ትለዋለህ ቢደግም አሁንም يرحمكالله ከሶስተኛው በኋላ ወይ ደግሞ አራተኛው ወይ ደግሞ ሶስተኛው ላይ عافاكالله ትለዋለህ إنك رجل مزكوم الله سبحانه وتعالى ያሽልህ ያድንህ አንተ ጉንፋን ያዘ ሰውነህ ትለዋለህ ብለዋል ረህመቱላሂ ዐለይሂ። ስለዚህ በዚህ ምክንያቱም አፋከላህ ስትለው ከሆነ ማዕሲያ ወይ ደግሞ ከሆነ ስህተት አላህ Subhanahu Wa Ta'ala ይመልስ ወይ ደግሞ አላህ Subhanahu Wa Ta'ala ይታረቅ ማለት ሳይሆን ካለብህ ከጉንፋኑ ከያዘ ጉንፋን አላህ Subhanahu Wa Ta'ala ያሽልህ ማለት ነው ብለው አሉ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ። ስለዚህ ይሄንን ሱና እንጠብቅ እንስራበት። አላህ Subhanahu Wa Ta'ala በርትተን በስርዓቱ ተግባራዊ የምናደርገው ያድርገን። هذا والله اعلم وصلى اللهم وسلم على نبينا محمد وعلى اله وصحبه اجمعين. جزاكم الله خير. ሼር አድርጉ፣ ላይክ አድርጉ። ላልሰሙት አሰሙ። አንተ ሰምተህ ለሌላው ስታስተላልፍ ምናልባት አንተ በሰማኸውና ባስተላለፍከው የምታገኘው አጅር ቁጥር ስፍር የሌለው ሊሆን ይችላል። አላህ ይጨምርልን። ነብይ ሰለላሁ ዐለይሂ ወሰለም አዳሉ አልኸይር ከፋኢል ብለዋል። ወደ ደግ ያመላከተ እንደሰራው ነው ብለዋል። ስለዚህ ሼር እናድርግ። አላህ Subhanahu Wa Ta'ala ተውፊቅ ይስጣችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።